ከስልኩ ጋር ራሱ እኮ ጋብቻ ፈጽሞ በዚያ በሚያየው ነገር እኮ ራሱን ወደ ማርካት ውስጥ የገባ ብዙ ወጣት እኮ አለ። በዚህ ጊዜ ሰይጣን የኛን ክብራችንን ለመቀማት ደግሞ ስኬታችንን ለማጨለም በእውነት ደግሞ አምላካችንን ለማስረሳት ለብዙዎቻችን ያቀረበልን የዝለት ወጥመድ ወድቅ ያለው ብለህ የምታስብ ወጣት ካለ ድል ደግሞ አለ። ቀሪ ዘመን ከእግዚአብሔር ጋር የምትኖርበት ጉብዝናህን መውደቅ አዳማዊ ነው፣ ወድቆ መቅረት ግን ዲያብሎሳዊ ነው ያለው እኮ። አንዳንድ ችግሮች ወደኛ ሲመጡ እኮ በራሱ እግዚአብሔር እንድንፈተን ዝም የሚለው እግዚአብሔርን የማግኛ መንገዳችን ስለሆነ። ሰይጣን ተስፋ የለውም ግን ተስፋ አይቆርጥም። እኛ ደግሞ ተስፋ አለን። ብዙዎቻችን ግን ደግሞ ተስፋ እንቆርጥ። ልጅን ማስተማር ከፈለክ አንድ ወላጅ ቁጭ ብለህ ተማር። ከቤተ እግዚአብሔር ርቀህ የሄድክ ወጣት አንዱ 7 ሆኖብሃል። ፈተናው ለዚያ ነው ይጨምራል። የጣልነውን ጸሎት ማንሳት የሚከብደን ለዚያ አባታችን ሆይ ብሎ መጨረሻ ዳገት የሚሆንብን ለምንድን ነው? ተዘከረ በወጣትነት ጊዜ ላይ በጣም የሚፈትን አንድ ነገር አለና ብዙ ነገሮችን የሚያበላሽ የዝሙት ኃጢአት እና ይሄ ነገር ደግሞ የቤተክርስቲያን ሰዎችንም ጭምር ሳይቀር ሲፈትንና መንፈሳዊ ሕይወትን ሲያቀጭጭ እናያለንና ይሄንን ነገር አሸንፎ ተጋፍጦ በቤተክርስቲያን ለመቆየት እንግዲህ ምን መደረግ አለበት? እሺ ጥሩ ጥያቄ ነው ይሄ። በነገራችን ላይ አንዱ ሰይጣን ብዙ ወጣቶችን ከማረከበት ሕይወት ውስጥ አንዱ ዝሙት ነው። ለምን ካልን ዝሙት ድርጊታዊ በመሆኑ ምክንያት ድርጊቱን ከፈጸምነው በኋላ ራሱ እንዳንመለስ ስዕላዊ መንገድ በጭንቅላታችን ላይ ማሳደር መቻሉ። ሁሉም ኃጢአቶች ናቸው። የዝሙት የሚከፋው ግን ለምንድን ነው ካልን ድርጊት ስለሆነ፣ አንደኛ ድርጊቱን ከመፈጸማችን በፊት በሐሳብ በኃጢአት መውደቃችን፣ በሱም ብቻ ሳይሆን ደግሞ እንዴት እንደምናደርግም ቅድመ ዝግጅት ማድረጋችን። ተመልከቱ፣ እንዲሁ ዝም ብሎ ድንገት የሚደረግ ነገር ብቻ አይደለም። ቅድመ ዝግጅት አለው። በዝሙት ኃጢአት ለመውደቅ ሰው እንደሄደ ዝም ብሎ በዝሙት ኃጢአት አይወድቅም። በቅድመ ዝግጅት በተደገሰለት በዚያ ኩልል ብሎ በሚፈሰው የቦይ ድልድይ ውስጥ ተሰርቶ ተዘጋጅቶ ለመፍሰስ ተዘጋጅተን ነው የምንመጣው። ድንገት አይደለም የምንፈሰው። እናስባለን። ማሰብ ብቻም አይደለም። አሁን እኮ እንደውም ዘመኑ ያቀረበልን ነገር ምንድን ነው? እንደውም በዝሙት ወቅት እኮ ውጤታማ ለመሆን እነዚህን ብታረግ፣ እነዚህን ብትጨምር፣ እንዲህ ብትሆን በጣም ውጤታማ ሰው መሆን ትችላለህ የሚል እኮ ዘመቻ ነው አይደል? አሁን ማህበራዊ ሚዲያውን ብናየው ይሄን የሚያይ ሰው፣ ይሄን እየተመለከተ ያለ ሰው ምንድን ነው የሚያስበው? በዝሙት ወቅት በጣም ጥሩ አቅም ያለው ሰው ነኝ ለመባል ያንን ነገር ለማድረግ ሲል ቅድመ ዝግጅቱ ሁሉ ያዘጋጃል። አሁን የደረስንበት ዘመን ማለት ነው። ድርጊቱን ብቻ አይደለም የምናየው ነው። በቅድመ ደረጃ ካየነው ራሱ በኃጢአት በማሰብ በህሊናችን ላይ ያን ነገር በመቅረጽ ራሱ ተዘጋጅተን ነው የምንጠብቀው። ብዙዎቻችን ዝግጁ ነን ለዚህ። ድንገት መተን እንደ እንግዳ ደራሽ የሆነ ነገር አይደለም ጉዳዩ። እና ሰይጣን ይህን ሐሳብ ይፈልገዋል። ከድርጊቱ ብቻ ሳይሆን ከቅድመ ድርጊት ጀምሮ ህሊናችንን እያረከሰ መላ ሰውነታችንን ንጽህናን እያሳደፈ ነው የሚመጣው። ከዚያ በኋላ ድርጊቱ ነው ሶስተኛው። ይህንን ህይወት እስኪ ወደ መንፈሳዊ ህይወት እንቀይረው። ስጋው ደግሞ የሚቀበሉ ሰዎች የሚያደርጉትን ቅድመ ዝግጅት አለ አይደል? ያለ ቅድስና እኮ ማለት ይናዘዛሉ፣ ንስሐ ይገባሉ፣ ቀኖና ይቀበላሉ፣ ተዘጋጅተው ወደ ስጋው ደግሞ ይመጣሉ። ቅድመ ዝግጅት አላቸው ለቅድስና ይሹ። ይሄን ደግሞ ቅድም ወዳልነው ቅድመ ዝግጅት ስትወስዩ በቃ ፈተናው እንዲሁ ብቻ አስበን አቅደን ምን አደርገው ነገር ነው። ሰው በዝሙት ለመውደቅ ሲገቁ አስቡ አቅዶ ምቹ ቦታ መርጦ የማያውቀው አካባቢ ሄዶ ጨለማን ተገና አድርጎ ይሄ ሁሉ እኮ በኃጢአት ውስጥ ለመውደቅ በቅድመ ዝግጅት ውስጥ እኮ የምንኖርበት ጊዜ ነው። እኔ ዝሙት ድርጊቱን ብቻ አይደለም ወጣቶች፣ ቅድመ ዝግጅቱ ራሱ ነው ለዚያ ህይወት ተላልፈ እንድንሰጥ የሚያደርገን።
ቅዱስ ያሬድ አይን ይጹም ይላል። አሁን አይን ምን የሚበላው ነገር ኖሮት ነው? በእውነት እኛ ከሚበላው ከሚጠጣው እንጾማለን ነው የምንለው በጾም አይደለ? ግን ከዛ ብቻ ያለፈ አይደለም ጾም። አይን ይጹም ያለው ለምንድን ነው? በቀን ውስጥ ቁጭ ብለህ ስልክህን ከፍተህ በስልክ ላይ የማይገባ ነገር አይኖችህ እያዩ የቆየ አንድ ወጣት በማታ ያየውን ነገር ሲፈተን ያድራል። ምን በማድረጉ? በማየቱ የተነሳ። ማየት ቀላል የሚመስለው ሰው አለ፣ አንዳንድ ሰው አይደለም። ማየት የሌለብህን ነገር ካየህ ስትፈተን ታድራለህ። እዚህ አንዱ አይንህን መሰብሰብ ነው፣ እጆችን መሰብሰብ ነው፣ እግሮችን መሰብሰብ ነው። አሁን ቅቤ ምንም ጨዋታ ቢያምራት እሳት አጠገብ አትቀመጥም ይላሉ። ምን ማለት ነው? ጥያቄ የለውም። እሳት አጠገብ የተቀመጠ ቅቤ ምንድን ነው የሚሆነው? መጨረሻው መቅለጥ። እንደምትቀልጥ እያወቅ ስልክህን ለዝሙት የሚዳዳ ነገር ስትከፍት ቀጥሎ መቅለጥ የተረጋገጠ። የምታነባው፣ የምትነካካው፣ የምትራመደው ነገር ወደ ዝሙት የሚወስድ ከሆነ መቅለጥም አይቀር ነው። ስቀልጥ ምን ነው ጌታ ወይ እንደው ቀልጬ ስቀል እንዴት ትተውኛለህ አይባልም። አይምሮ የተሰጠን እንደምንቀልጥ ማውቃችንን ነው። ስለዚህ ስልካችን መጥፊያችን ስለሆነ አሁን በዚህ ዘመን ለብዙዎቻችን መጽደቂያችን እያልሆነ ስላልመጣ ሰው አሁን እኮ ድርጊቱ ከአንድ ወንድ ከአንድ ሴት ጋር የሚፈጸም ብቻ አልሆነም እኮ በዚህ ዘመን። ከስልኩ ጋር ራሱ እኮ ጋብቻ ፈጽሞ በዚያ በሚያየው ነገር እኮ ራሱን ወደ ማርካት ውስጥ የገባ ብዙ ወጣት እኮ አለ። በዚህ ጊዜ አደገኛ ወደ መሆን ደረጃ ደርሷል። ስልክን አግብቶ እንደመኖር በሌላ ነገር ወይም ስልክን እጮኛ እንደማድረግ ማለት ነው። ምዕራባውያኑ ጥሩ አድርገው አመቻችተው ያቀረቡበት ምስል አለ። ከዛ ጋር አዲክትድ ሆነ ያለ ብዙ ወጣት አለ፣ ራሱን በማርካት ውስጥ ያለ ወጣት። ይህ ሁሉ ምንጩ ምንድን ነው ካል ስልካችን። ስልኩ ክፋት ኖሮት አይደለም፣ እኛ ለክፋት በመጠቀማችን የተነሳ እና ይህ ወጣትነትን እድሜ ሰይጣን በጣም ለዝሙት ይፈልገዋል እና አሁን ፕሮሰስ ስለሆነ በዚህ ፕሮሰስ ውስጥ መተን በዛ ዝሙት ውስጥ እስክንወድቅ ድረስ የጋለ ነገር እያዘጋጀ ያመጣናል። ዝሙቱን ከፈጸምነው በኋላ በጣም የሚገርምሽ ተጸጽተን እንኳ ከዛ ህይወት ውስጥ ደግሞ እንዳንወጣ ሰይጣን በአይምሯችን ላይ በአይናችን ላይ ያን ድርጊት ያመጣብናል። ልክ እንደምንም ብለን እግዚአብሔር መሐሪ ነው ይቅር ባይ ነው ብለን ተነስተን ልንጸልይ ስንል ያንን ድርጊት አይናችን ላይ ያመጣዋል። መጸለይ እንድናቆም የኔ ነገር ድሮው ተስፋ እንድንቆርጥ ያደርገን። ዝሙት አደገኛ የሚሆነው ለዚያ ነው። ድርጊታዊ ስለሆነ ቀጥሎ እንኳን ተነስተን ለንራመድ ብንል አስሮ የሚይዝ ነው። ለጸሎት እንቁም ብንል ብዙዎቻችን የሐሳብ እየመጣ ይፈትነኛል ምን ላድርግ እንደምንለው ማለት ነው። እንደዛ አይነት ፈተና ውስጥ ነው የገባ ነው እና እንዲህ ያለውን ነገር ድል ለማድረግ እንዲህ ያለውን ነገር ለማሸሽ ወጣቶች መጽሐፍ ቅዱስ ብዙ ምሳሌ የምናደርጋቸው አባቶቻችን አሉ። አንዱ ዮሴፍ ነው። ዮሴፍ እኮ ከዝሙት ነው የሸሸው። ስለዚህ አንተ ስልክን ይዘህ የሆነ ወደ ዝሙት የሚወስድ መንገድ እየከፈት ግድ የለም ይወጣለሁ እያልክ አትጃጃለሁ። መሸሽ ነው። ቀጥሎ የሚመጣውን ነገር ልታልፈው አትችልም። ዮሴፍ ያደረገው ምንድን ነው? ይህን ኃጢአት እኮ ለመስራት ምቹ ሜዳ ነበረው አይደለ እንደ ጲጥፋራ ሚስት ጋብዘው። ግን መጨረሻ ያለው ነገር ምንድን ነው? ሰው ባያየን ማን ያየኛል? በእግዚአብሔር ፊት ይህን ነውር አላደርግም ብሎ ሸሸ። እየጮኸ እየተበሳጨ ሄደ ነው የሚለው እንደው እኮ መጽሐፍ። መሸሽ ነው በቃ። ወደ ዝሙት ከሚጋብዝ ነገር መሸሽ፣ ከእንዲህ ያሉ ከማይረቡ ፊልሞች መሸሽ፣ ከእንዲህ ያሉ ወዳጆች መሸሽ፣ ከእንደዚህ ያሉ ስልኮች መሸሽ። እንዲህ ያሉ ነገሮችን ዘግተ መሸሽ ነው። ቀስ እያልክ ስትከፍትለት ይቆጣጠራል። ደግሞ በጣም አልጎሪዝሙ ለዚህ የተመቻቸ መሆኑን የምታውቀው አንድ የሆነ ዝሙት ነክ የሆነ ነገር ስትከፍቺ ቀጥሎ ያለው ነገር በሙሉ በቃ እሱ ተመሳሳይ ጠምዶ እንዲይዘን የተደገሰ ድግስ መሆኑ ራሱ ያንዱ ማሳያ እኮ ነው በእውነቱ። እና ዝሙት ሰይጣን የእኛን ክብራችንን ለመቀማት ደግሞ ስኬታችንን ለማጨለም በእውነት ደግሞ አምላካችንን ለማስረሳት ለብዙዎቻችን ያቀረበልን የዝለት ወጥመድ። ለዚህ ሁሉ በአገባብና በስርዓት እንዲሆኑ ታዟል። ይህንን የወጣትነት ዕድሜ ንጽህናን ገንዘብ አድርገን ከእንዲህ ያለ ህይወት ሸሽተን በኦርቶዶክሳዊት በተቀደሰ ጋብቻ ሁሉ በአገባብ በስርዓት ይሁን እንደተባለው በዚያ ስርዓት መንገድ ሄደን ጋብቻ ቅዱስ መኝታውም ንጹህ ነው በተባለው በዚያ የቅድስና ህይወት ውስጥ
በቃ በተቀደሰ ጋብቻ እኮ መኝታው ንጹህ ሆኗል። ንጹህ ስለሆነ ደግሞ ከዚያ ከተቀደሰው ጋብቻ ከዚያ ደግሞ ንጹህ ከሆነው ደግሞ መኝታ እኮ የሚገኙት ቅዱሳን ልጆች ናቸው። ለእነ ቅዱስ ጊዮርጊስን ከየት አገኘ ናቸው? ከትዳር። ገባሬ ተአምር ቅዱስ መርቆሬዎስን ከየት አገኘ ነው? ትዳር። አረ ሌሎቹ ከፍጥረታት በላይ ከፈጣሪ በታች እመቤታችንን ያገኘናት እኮ ከተቀደሰ ጋብቻ መኝታው ንጹህ ከሆነ ትዳር እኮ ነው። ከሐና ከኢያቄም። ስለዚህ ይህን የወጣትነት ዕድሜ ንጽህናን ገንዘብ አድርገን ካለፍነው መኝታው ንጹህ የሆነ ጋብቻ ውስጥ በስጋው ደሙ ታተመን አንድ በሆነ ጋብቻ ውስጥ የሚገኙት ዘር ለቤተ ክርስቲያን ይጠቅማሉ። ለዚህ ነው ሰይጣን ዝሙት ውስጥ እንድንወድቅ የሚያደርገን። ለምን መሰላችሁ? በንጹህና ሄደን ከተቀደሰ ጋብቻ የሚገኙ እነዛ ንጹህ ልጆች በጸሎት እየቀጠቀጡ ያስቸግሩታል። ቅዱሳን ስለሚገኙ ፈተና ያበዙበታል። ስለዚህ በተቻለ አቅም ንጽህና እንድናጣ የሚሰራው ነገ ከኛ የሚገኙት ልጆች ንጹሃን ሆነው የዲያብሎስን ፈተና መከራው እንዳይሰብሩበት ነው። እኛን በማስጎድፍ እኛን ንጽህናን በማሳጣት የወጣትነት ዕድሜያችን የተበላሸ ነው። ተስፋ እንድንቆርጥ በቃ ከዛ ከአንዱ ወደ አንዱ እንድንሄድ የተረጋጋውት እንዳይኖረን ከዛ ዝሙትን እንለማመደዋለን። አሁን ብዙዎቻችን ለህመማችን መድኃኒት ወስደን የተፈወስን የሚመስለን ሰዎች አለን። ግን መድኃኒት ወስደን አይደለም። ብዙዎቻችን በሽታውን በመለማመዳችን ምክንያት መድኃኒት እኮ የተውን በጣም ሰዎች አለን። በሽታውን ኦልሬዲ ለመድ ነው። በቃ ስለለመድ ነው ኪኒን ወስደን የዳንን እስከሚመስል ድረስ ዝሙትን እየደጋገም እንደውም ዘመናዊ እስከማድረግ ድረስ ጭምር። አሁን በዘመናችን ዝሙት የሚለው ቋንቋ እኮ ዝሙት ብቻ አይደለም። እንደ ዘመኑ እንደ ሁኔታው ራሱ እኮ ልቅ ሆነ የዝሙት ህይወት ውስጥ እኮ ብዙ ሰው ገብቷል። ህሊናውን ሲቀመጥ ራሱ ህሊናውን የሚወቅሰው ብዙ ነገሮች ውስጥ እንደዚህ ያለ ክብራችን እንድናጣ የሚያደርገን ንጽህና አግኝተን ከምናገኘው ህይወት እንድንጎድፍ በማድረግ ነውና እኔ ዝሙት አደገኛ የሆነ ዲያብሎስ በዚህ ዕድሜያችን ላይ አንዱ አዘጋጅቶ የሚጠብቀን ፈተና ያ ነው። ይሄንን አበው የኔ ወጣትነት ያለፉበትን ህይወት ገንዘብ አድርገን የምናልፍበት ህይወት ነው። ድርጊታዊ በመሆኑ እንዳንጸጸት ራሱ ወደ ንስሐ እንዳንሄድ ራሱ ምስላዊ ደረጃ አድርጎ የሚፈትንበት ጊዜ ነው። ለዚህ ሁላ ነገር ግን መሸሽ ነው። በቃ ሞክሪ አይባልም፣ ሽሽ። ሌላውን ሲጥል እያየ አንተ የማትወድቅበት ምንም ምክንያት የለም። መሸሽ ነው። እንዴ ሲጸልይ የነበረው ወንድሜን እንዲያርጎ ከጣለው እኔማ ጸሎት ያቆምኩትን ሰው እንዴት ደጋግሞ ይጠለኛል ብሎ ማሰብ እኮ ነው። እየሰበከ ያለውን ያንን እግዚአብሔርን የሚያውቀውን ሰው ወጥመድ አድርጎ ከጣለው እንደኔ አይነቱን ደካማ ሰውማ እንዴት እየደጋገመ ማደሪያ ያደርገዋል ብለን እንዴ ክርስቲያን እንኳን ከበጎ ቅዱሳን አይደለም ከወደቁት እንኳን ተምሮ ህይወቱን ያስተካክላልና ከዚህ ህይወት በመሸሽ ነው አንዱ መዳን የምንችለው። ንጽህናን ገንዘብ አድርገን ደግሞ ኦርቶዶክሳዊ በሆነ ጮኝነት ህይወት ውስጥ ታምነን ክብራችንን ጠብቀን በስጋው ደግሞ ትዳራችንን መስርተን ከንጹህ ደግሞ መኝታ መልካም ዘር ፍሬ አግኝተን የቅድስና ህይወትን ገንዘብ ማድረግ አለብን። መልካም። እንግዲህ ብዙ ጊዜ ደግሞ እየታዘብነው የመጣ ነው ነገር አለና አንድ ሰው ህፃን እያለ ቅድም እየገለጹት ነበረ በደንብ አጠንክረው እንዲገልጹልን ስለፈለኩኝ ነው። ልጅ እያለ እንግዲህ በሰንበት ትምህርት ቤት አገልግሎት በስጋው ደግሞ በቁርባን ያድጋልና በቤተክርስቲያን ልክ ከፍ እያለ ደግሞ እድሜው ወደ ወጣት እየሆነ ሲመጣ ከነዚህ ነገሮች ሁሉ ይሸሻልና ለመመለስ በቃ ብዙ ጊዜ ብዙ ሰዎች እንደዚህ ነበርኩ፣ በቤተክርስቲያን ነበር ያደግኩት፣ ስጋና ደግሞ እንቀበል ነበር፣ ሰንበት ተማሪ ነበርኩ እያለ በቃ በቁጭት ያወራልና ለምን አትመለስም ሲባል ደግሞ ወደዛ ነገር ለመመለስ በጣም ዋጋ ያስከፍለዋልና ይቸገራል። እና ይህንን መንፈሳዊ ክፍተት እንዴት መጠገን ወደ ቤተክርስቲያን እንደ ድሮ እንዲመላለስ እንዴት ማድረግ ይቻላል? ጥሩ ነው። ያው አብዛኛው ሰው ተስፋ መቁረጥ ውስጥ ስላለ ነው። አሁን እግዚአብሔር ረስቶኛል፣ እኔን ትቶኛል፣ ድሮ በቤቱ እያለው ነበር እግዚአብሔር ከኔ ጋር ያለው፣ አሁን ግን በዓለም ከወደኩ በኃጢአት ከተጨማለኩኝ በኋላ ግን እግዚአብሔር ከኔ ርቋል ብለን ነው የምናስበው። ግን እግዚአብሔር ከኛም አልራቀም። አሁንም እኮ የፍቅር እጆቹን ዘርግቶ እየጠበቀ ነው። ናቺ ቆመ የምታስቀድስባት ቦታ እኮ እየተጣራች እኮ ነው። ስታንኳኳ የነበርከውን እኮ በር ልከፍትልህ ደጅ ላይ ቆሜያለሁ፣ እያንኳኳው ነውና እኔ እባክህ የልቤን በር ክፈትልኝ እኮ እያለ እግዚአብሔር እየጠራን እኮ ነው። አሁን በጭንቅላታችን ውስጥ የሳልነው አንድ ነገር አለ። እኔ እኮ አሁን እንደው መንዝር እየተጠቀምኩ ያሉት በልጅነቴ የነበረኝን ነገር እኮ ነው። አንዳንድ አገልጋይም ይሄን ነገር እንጠቀመዋለን።
በትናንት ልጅነት በነበረኝ አገልግሎት እኮ ነው እንደው አሁንም እንደው ተመንዝሮልኝ የምንኖረው ብለን የምንናገረው ነገር አለ። በልጅነታችን ያለው አገልግሎት ጥሩ ነው፣ ግን ክርስትና ደግሞ እስከ ዓለም ፍጻሜ ነው። የእኛም ህይወት እስኪገታ ድረስ ነው። ከዚህ በፊት በነበረው ነገር ከዚህ በኋላ የሚባል ህይወት የለም። ከዚህ በፊት የነበረው ነገር እስከ መጨረሻው ለክብር እንዲያደርሰን መነሻችን ነው። ስለዚህ ከእግዚአብሔር ስንርቅ ከመቅደሱ ስንጠፋ ሁሌ ጭንቅላታችን ላይ አሁን እየመጣብን ያለው አንድ ነገር እግዚአብሔር ትቶኛል የሚል እኛንን የተውነው እግዚአብሔርን እሱ እኛን ትቶን አያውቅም መቼ ቢሆን። ታስታውሻለሽ አልዓዛርን ይወደው ስለነበረ አይደለ? ዮሐንስ ወንጌል ምዕራፍ 11 ጌታችን መጥቶ በእህቶቹ በማርያምና በማርታ ቤት የአልዓዛርን መሞት አዝኖ የፍቅር እንባ አለቀሰለት። ይወደው ስለነበር አለቀሰለት። ስለወደደው አለቀሰል። አልቅሶለት ግን ብቻ አልቀረም። ሄደና አልዓዛር ከታሰረበት ከዚያ መግነዝ እንዲፈታ አልዓዛር ብሎ ድምፁን ከፍ አድርጎ ተጣራ። አልዓዛርም በመግነዝ አስራውት ስለነበር ሐዋርያትን ሂዱና መግነዙን ፍቱለት አለ። ተፈታ፣ መመላለስ ቻለ አልዓዛር። በእውነት ለእኔና ለእናንተ ክርስቲያኖች መቃብር በተባለ በዚያ በኃጢአት ህይወት ውስጥ መግነዝ በተባለ በተለያየ ኃጢአት ታስረላለ ጌታችን ስንት ጊዜ ያለቅስ ይሆን? እውነቱ ዛሬም ድረስ እኮ ከመቃብር ከሆነው ኃጢአት ኑ ውጡ እያለ መምህራንን ካህናትን እየላከ ከዚያ መግነዝ እንድንፈታ ተልኮልን እኮ ብዙዎቻችን አይ የመቃብሩ ህይወት ይስማማኛል፣ በመግነዝ ታሰሬበት ያለው ህይወት ይሻለኛል ብለን እኮ አልወጣም ብለን እኮ ያለን የብዙዎቻችን ህይወት እኮ እንደዛ ነው። ዛሬም ይፈልገናል እግዚአብሔር። በቅዱሳት መጻሕፍት ላይ ትላንት እንደዚህ ነበሩ ዛሬ እንዲሆኑ የተባሉ ታሪኮች የተቀመጡት ታዲያ ነው ለኛ እኮ ነው። እግዚአብሔር እኮ እንደ ልቤ ያለው ዳዊትን የኔ ልብ ያውቀዋል ያለው ዳዊትን በዝሙት ምክንያት እኮ እግዚአብሔርን አሳዝኖት ነበር እኮ አይደል? እግዚአብሔር አዘነበት። ዳዊት ግን ያደረገው ምንድነው? እግዚአብሔር ሲያዝንበት ከመንበሩ ወረደ አይደል? ትቢያና አመድ ለብሶ ማቅ ለብሶ አለቀሰ። ሌሊቱን ሁሉ በእንባዬ አልጋዬን አርስ ነበር እስኪል ድረስ ማለት የኔ ልብ ያውቀዋል ያለው ዳዊት እኮ ከዚህ ህይወት ነው የተመለሰው። ዘማውያን የነበሩ ሴቶች በመጽሐፈ ስንክሳር ስንቱን አንስተን ስንቱን ለማርያም ግብፃዊት ስንቱን ያ ታሪካቸው ሆኖ ዛሬ ጻድቅ ቅዱስ የሆኑት ለምንድን ነው? የፈጣሪን ዳግም ኑ የሚለውን ጥሪ እኮ በመስማት እኮ ነው እንዴ። ወደ ቤተ መቅደሱ ልትገባ በዛ ዘማዊነቷ ህይወቷ ላይ አይቶ ያ የቤተክርስቲያን አስተዳዳሪ ምንድን ያላት? አንቺ ተመለሽ፣ በዚህ ሁኔታሽ እዚህ ልትገቢ አይገባም ሲላት ምንድን ያለችው እሷ? የምድራዊው ሰው የኔን ኃጢአት አይቶ እንዲህ ካለኝ የሰማይ አባት እግዚአብሔርማ እንዴት ብሎኝ ይሆናል ብላ እኮ ነው ራቁቷን ወደ ምናኔ ገባችው። ታሪኳ ተቀየረ እኮ። እንዴት በቅድስና የምታብረቀርቅ ሴት ሆነች እኮ። እህቴ ሆይ በእንዲህ ያለ ህይወት ውስጥ ወድቄ ያለው በቃ ብለሽ ያልሽ ሰው እቺን ማርያም ግብፃዊቷን አብነት አድርጊያት። አዲስ ህይወት የመሆን እግዚአብሔር አንቺን የመቀበል እንዴ ከሐዋርያት ይልቅ እግዚአብሔር እንዴ ለመግደላዊት ማርያም እኮ ነው ትንሣኤውን የገለጠው። ወድቀው ለነበሩ ሰዎች ያለው ፍቅር እኮ በመጽሐፍ እኮ ጴጥሮስ ክዶ ነበር አይደል እንዴ? ክዶ ሲመለስ እኮ ታምኖ ለነበረው ለዮሐንስ እኮ አይደለም የሐዋርያነት አለቃነት የተሰጠው፣ ክዶ ለነበረው ጴጥሮስ እኮ ነው። ሲመለስ እንደዛ ነው። ክጄዋለሁ ላልከው ሰው ስትመጣ ክብር ይሰጣል። እንዲህ ነው እግዚአብሔር። እና ወድቅ ያለው የምትይ ወጣት እህቴ እድል አለሽ። የንጽህና ህይወት ደግሞ ቀሪ ዘመንሽ ላይ ወድቅ ያለው ብለህ የምታስብ ወጣት ካለ እድል ደግሞ አለ። ቀሪ ዘመንህ ከእግዚአብሔር ጋር የምትኖርበት ጉብዝናህን የወጣትነት እድሜ ለቅድስና የምታደርግበት ደግሞ እድል መጥቷል በእውነቱ። እና እኔ ትልቁ ነገር ወደ እግዚአብሔርና ወደ ማደሪያው ለመመለስ ተስፋ ለመቁረጥ። ይህ ብዙዎቻችን ተስፋ መቁረጥ። ሰይጣን ብትራብ ጉዳዩ አይደለም፣ እንደምትጠግብ ያውቃል። ሌላ ሚዲያ ላይ ጠቅሼዋለሁ ይህን ሀሳብ። ብትጠጣ እንደው ብትጠማ ጉዳዩ አይደለም። ሰይጣን እንደምትጠግብ ያውቃል። አንተ የምታመልከው አምላክ እኮ 2 ዓሣና 5 እንጀራን አትረፍፎ 13 መሶብ እንዲነሳ ያደረገ እንደሆነ ያውቃል። አንተ ብትታመም ጉዳዩ አይደለም። ሰይጣን የምታመልከው አምላክ የእሱ ማደሪያ የሆነችው ቤተክርስቲያን በእምነቷ በጸበሏ እንደምትፈውስ እኮ የሚያውቅ ፈታኝ ነው ያለህ እኮ።
ሰይጣን ትልቁ ነገር በእኛ ህይወት ውስጥ አድብቶ የሚሰራው ተስፋ አንቆርጥም። ቅዱስ ዮሐንስ አፈወርቅ ያለው ለዚህ ጥሩ ምሳሌ ነው። መውደቅ አዳማዊ ነው፣ ወድቆ መቅረት ግን ዲያብሎሳዊ ነው ያለው እኮ ለዚህ ነው። ሰይጣን እንድትወድቅ ብቻ ነው፣ ወድቀ እንድትቀር ጭምር ነው የሚሰራ። ተስፋ እንዳይኖር በቃ አሁንማ ምን አቅም አለኝ? ምን ማድረግ ይችላል? ተስፋ እኮ የለኝም። ያ የቅድስና ህይወትማ ጠፋብኝ እኮ፣ ያ የጸሎት ህይወትማ ከኔ ርቋል። እንግዲህ በቃ በያዝኩት መንገድ ልቀጥል ብለህ ተስፋ እንደሌለ ሆነ ድንግዝግዝ ዓለም ውስጥ እንድትኖር ነው የሚፈልገው እኮ። እዚያ እኮ ነው የጸሎት ህይወት እንዲደክም፣ ትንሽ በርትቻለሁ ስትል መልሶ የሚከተክት ነገር አምጥቶ። በዚህ በዜና መዋዕል ላይ አንድ ጥሩ የሆነ የወጣኔ ታሪክ አለ። አንድ ወጣት መነኩሴ በጸሎት በጣም የሚጋደል ወጣት መነኩሴ ነበረና ሰይጣን እየመጣ ይፈትነው ጀመረ። በቃ ጸሎት እንዳይተጋ፣ ይሄ ወጣትነት እድሜው ለቅድስና እንዳያደርገው ይፈትነው ጀመረ። እና ጸሎቱን ሊያስቆመው ስላልቻለ በሽታ መጣበት። ቆሞ እንዳይጸልይ ያደረገው የመጀመሪያውና እየጸለይኩኝ ጸሎቴን ሊያቋርጥብኝ ነው፣ ፈታኝ ነው ማለት ነው። ምክንያቱም ጸሎት አቁም የሚል መልአክ የለም፣ ጨምር የሚል ነው። ለዚህ እንደው ሰይጣን በዚህ ወጥመድ መጥቶብኛል አለና ቁጭ ብሎ ጸለይ ቀጠለ። ቁጭ ብሎ እንዳይጸልይ የሚያመጣ በሽታ መጣበት። ይገርምሻል። ተኝቶ መጸለይ ቀጠለ፣ ፈተናው ስለገባው። ብዙ ደዌ ያመጣበት፣ ያለውን ነገር ነጠቀበት፣ ብዙ ነገር። በቃ አሁን እኛ እንዲህ ብንሆን ምንድነው? አይ እንዲማሰውን እግዚአብሔር እኔን ትቶኝ የለ፣ ወደዚህ የመጣው ፈተና እኮ እግዚአብሔር የማገኝበት የክብር መንገድ ነው እኮ ብለን አናስብም። አሁን ብዙዎቻችን አንድ ችግር ሲገጥም ወዲያው የምናመጣው ነው ማንጎርጎር አይደለ? እኔንማ ተወኝ፣ ይኸው ጓደኛዬ እንዲህ ሲያደርገው፣ ይኸው ለእሷ እንዲህ ሲሰጣት፣ እኔንማ መች ለእኔ እጁ ይዘረጋል፣ እኔንማ ጭራሽ ይኸው እየጸለይኩኝ በበሽታ እያስቀደስኩኝ ጭራሽ መከራን ያገኝ ምን አተረፍኩ እንድንል እኮ የምንለው ብዙ ክርስቲያኖች። በመከራ ውስጥ ያለ ሰው እግዚአብሔር ቅርቡ የሆነለት ሰው ነው። ዮሐንስ አጽር እንደሚለው ቅዱሱ ለዚያ እኮ ነው። አንዳንድ ችግሮች ወደኛ ሲመጡ እኮ በራሱ እግዚአብሔር እንድንፈተን ዝም የሚለው እግዚአብሔርን የማግኛ መንገዳችን ስለሆነ ነው። እንዴ ስንቱ ታሞ እግዚአብሔርን በጸበል አላገኘም እንዴ? በእውነቱ በጤንነቱ ወቅት እጁን ለጸሎት መዘርጋት የከበደው ሰው፣ ጤና ሆኖ እግሮቻችን ወደ ቤተ እግዚአብሔር መመላለስ ለከበደን ሰዎች እኮ በሽታ ወደ እግዚአብሔር አምጥቶናል። አንዳንድ ጥያቄዎቻችን ባለመመለሳቸው ምክንያት አይደል እንዴ ደጅ ማንኳኳት የጀመርነው? እንደዛ እኮ ቅዱስ ጎርጎርዮስ እንደውም የሚለው ምንድን ነው? ጌታ ሆይ ስለሰጠኸኝ ነገር ብቻ አይደለም ስለከለከልከኝም ነገር አመሰግናለሁ። ምክንያቱም ባትከለከለኝ ነገር እየመጣው የማንኳኳት አቅም አይኖረኝም ነበር። እና ይሄ ወጣኔ መነኩሴ እንዲህ ያለ ደዌው እንዲህ ያለው ፈተና ሲያጋጥመው ይበልጥ ማንኳኳቱን በረታ። እኛ ስንሆንስ ማንኳኳታችን መተው። አይ ይሁላ ሆኖማ በቃ ምን ያታገለኝ በቃ መተው። አሁን ሰው ተስፋ ሲቆርጥ ሲበሳይ ሲናደድ የሚሄደው የት ነው? ቤተ እግዚአብሔር እኮ አይደለም፣ መጠጥ ቦታ፣ ጭፈራ ቦታ። እስኪ ቆይ ይሄ ተጨናነቀብኝን ነገር ሄጄ ትንሽ ሪላክስ አድርጌ ዘና ብዬ ልላቀቀው ብሎ ይሄድና ሚስቱ ወይ ጮኛ የከዳችው አንድ ወንድ የፍቅር ዘፈን አስከፍቶ ጭራሽ ያላዝን ያመሻል። በዛ ችግሩ ላይ ሌላ ተጨማሪ ነገር ይዞ ይመጣል። እዛ ላይ ደግሞ ትንሽ መጠጥ ይጨምርና ከዛ ደግሞ ወደ ሌላ ዝሙት ውስጥ ሄዶ በጣም ከአንድ ነገር ወደ ሁለተኛው እርከን፣ ከሁለተኛው ወደ ሶስተኛው እርከን እንድንሄድ የሚያደርገን አንዱ እጆቻችን የገጠሙን ፈተናዎችን ለበጎ ዕድል አለመጠቀማችን። ይሄ ግን ወጣኔ መነኩሴ ለበጎ ተጠቀመበት። ከዚያ በቃ አለውና ሰለቸው። እኔ ምን አታገለኝ? 3 ወር ሙሉ ታገልኩት። ከዚህ በኋላማ በቃ እኔ ምን ስንቱ ተኝቷል አይደል እንዴ እሱ ላይ አላድርም እንዴ ብሎ ተስፋ ቆርጦት ሄደ። ከዚያ በኋላ የሚገርምሽ ሰይጣን ተስፋ የለውም ግን ተስፋ አይቆርጥም። እኛ ደግሞ ተስፋ አለን፣ ብዙዎቻችን ግን ደግሞ ተስፋ እንቆርጣለን። እና ከ3 ወር በኋላ ትዝ አለው ያ መነኩሴ እስኪ ምን አይነት በጸሎት የሚገኝ እርከን ላይ ደርሶ ምን አይነት ክብር ላይ ደርሶ እስኪ ሊሆን ብሎ ሲሄድ ያወጣት መነኩሴ የዲያብሎስ ጾሩ ፈተናው ስለጠፋለት ጸሎቱን ቀንሶ ሲያደርግ የነበረው ውጊያው የለም ጠፍቶለታል። በቃ እንደዛ አይደለም ብዙዎቻችን። ልክ አንድ የሆነ ጥያቄያችን ሲመለስ ከዛ በኋላ ወዴት ነው? ወደ ዓለም አይደል? ሲመሽ ወደ እግዚአብሔር ነው፣ ሲነጋ ደግሞ ወደ ዓለም ነው፣ ስናጣ ወደ እግዚአብሔር ነው፣ ስናገኝ ደግሞ ወደ ዓለም ነው። ብዙዎቻችን ነገር የታወቀ ነውና ሲጠፋለት ጸሎቱን ምኑንም ትቶ ወደ እርሻ ገባ። ለካ እኔ አንድ ሆኜ ብቻዬን መጥቼ ነው
ስፈተነ ማሸነፍ ያልቻልኩት ይህን ጉዳይ ስለዚህ ብሎ ሄዶ 7 ጓደኞቹን ጠርቶ መጥቶ አደረበት ይላል። አንድ ሆኖ ስላልቻለ 6 ጨመረበት። አየህ በዚህ በወጣትነት እድሜ ጸሎትን ካቆምከው ከእግዚአብሔር ርቅ ያለው ብለህ ማለት ነው ከቤተ እግዚአብሔር ርቅ ያለው ብለህ በጎ የሚመስሉ ነገሮችን ከተውክ ስትሄድ አንዱ ነበር ሲፈተን የነበረው 7 ሆነ ያድርፍባል። ከዚህ በኋላ አንድ ሆነ መጸለይ ስትታገል የነበረው 7 ሲሆን ጸሎትን ያስረሳል። 7 ሲሆን እግርህን ወደ ቤተ እግዚአብሔር እንዳትገሰግስ ይጫጫናል። ከቤተ እግዚአብሔር ርቀህ የሄድክ ወጣት አንዱ 7 ሆኖብሃል። ፈተናው ለዚያ ነው የጨለመው። የጣልነውን ጸሎት ማንሳት የሚከብደን ለዚያ ነው። አባታችን ሆይ ብሎ መጨረሻ ዳገት የሚሆንብን ለምንድን ነው? አንዱንማ ተቋቁመን ነው እንለው ነበር። 7 ሆነውብን ነው ብዙዎቻችን። ለስንርቅ ፈተናው በዛው ልክ ነው የሚርቅ። ተስፋ ሳንቆርጥ እግዚአብሔር ለኛ ያለውን ፍቅር በማወቅ ዳግም ይህን የፍቅር ግብዣ እንቀበል። ኑ እናንተ ሸክማችሁ የከበደ ወደ እኔ ነው፣ እኔ ሸክማችሁን ላሳርፍ፣ ከዚያ ሸክማችሁ ላስወግድላችሁ የተገባ አምላክ ነኝ እያለ ሁልጊዜ እኮ ኑ ኑ ኑ ኑ ኑ። እንዲህ ቤተክርስቲያን ደውል ስትሰማ እኮ ና እኮ ነው ጥሪ፣ ሌላ እኮ አይደለም። እና ኑ የሚለውን ያንን የእግዚአብሔርን ግብዣ ተቀብለን ነፍሳችን ድነት ለምታገኝበት ለዚህ ያለ ግብዣ ሮጠን ከመጣ እግዚአብሔር የትናንቱን አያይም። ዛሬ በሰጠህ እድሜ ላይ እሱን ማስደሰትን ብቻ ተስፋ የሚያደርግ ነውና ከተስፋ መቁረጥ የወድ ውስጥ ወጥተን ወደሚደነቅ እሱን ወደ ማመን ከእርሱ ጋር ወደ መኖር ቅዱሳን ከውድቀታቸው ተነስተው ቅዱስ የተባሉበትን ሕይወት ማሰብ ነው። ለዚህ ከሆነ መጽሐፍ ጻድቅ 7 ጊዜ ይወድቃል 7 ጊዜ ይነሳል እኮ የሚለው ለዚህ ሲነሳ የመጨረሻው ስሙ ግን ጻድቅ የሚል እና እኛ መውደቃችንን ለምን እንቆጥራለን? ሊያነሳን የታመነ አምላክ እንዳለ ለምን አናስብ? እሱን በማየት እግዚአብሔርን ተስፋ በማድረግ ብንራመድ የወጣን እንመለሳለን፣ ያለንም ጸንተን እንቆያለን። መልካም። እንግዲህ ቀሲስ የማጠቃለያ መልእክት ደግሞ ለወላጆች ምን ምክር አለዎት? ልጆቻቸውን በቤተክርስቲያን ከልጅነት እስከ እውቀት እንዲቆዩ ቤተክርስቲያን ጸንተው እንዲኖሩ ለወላጆች ምን መልእክት አለዎት? ምን ምክር አለዎት? የማጠቃለያ መልእክት። ጥሩ ጥያቄ ነው። ሁሉም ነገር ያለው በትንሿ ቤተክርስቲያን ውስጥ ነው። ትንሿ ቤተክርስቲያን የተባለች እኔና የእናንተ ቤት ነች። ያቺ በትዳር የመሰረትናት ልጆች የተገኙባት ያቺ ቤት ብቻ አይደለችም፣ ትንሿ ቤተክርስቲያን ነች። አባት የክርስቶስ ምሳሌ፣ ሚስት የቤተክርስቲያን ምሳሌ ሆና ከዚህ ውስጥ የተገኘውን ፍሬዎች መልካም ስብዕና እንዲኖራቸው እንደ ሀቢብ ጊዮርጊስ እናቷ በልቦናው ላይ ቤተክርስቲያን እንደተከለችባት ሁሉ እነ ቅድስት ማክሪና እነ ጎርጎሪዎስን የመሰሉ ልጆች ተክላ እንዳሳደገች ማለት ነው። የሙሴ እናት በፈርዖን ቤት ውስጥ እግዚአብሔር እንዳይረሳ የእናትነት ሚናዋ እንደተጫወተች ማለት ነው። ልጆቻችንን ከሚበላው ከሚጠጣው ከምናለብሰው ነገር እኩል መንፈሳዊ ሕይወታቸው ከሰራ የልጆቻችን እድገት ቀጥ ብሎ እንዲያድግ ማድረግ እንችላለን። የልጅነት እድሜ ከኛ ጋር ጥቂት ነው። ሲያድጉስ የጓደኞቻቸው ነው የሚሆኑት። ልጆቻችን ከኛ እድሜ ይቀንሳሉ። ወደ ጓደኞቻቸው ሰፊውን ዓለም ሲቀላቀሉ እንዳይቸገሩ በዚህ የልጅነት እድሜያቸው ላይ እግዚአብሔርን በልቦናቸው እንሰለባቸው። ቅዱስ ዮሐንስ አፈወርቅ ለዚህ ጥሩ ትምህርት ሰጥተዋል። ልጆችን 5 በሮች አሏቸው። እነዚህ 5 በሮቻቸው ወላጆች እግዚአብሔር ወደዛ 5 በሮቻቸውን ተጠቅሞ እንዲገባ አድርጉ። ከዚያስ እናንተ ያንን በር ቆልፉት። ከውጭ ሆኖ ለሚመጣው ሌባና ቅሰጣ እናንተ ቆማችሁ ጠብቋል። 5 በሮች የተባሉት 5ቱ ስሜት ሕዋሳቶቻችን ናቸው። በልጆቻችን አይኖች ላይ እግዚአብሔር እንዲገባ አድርገን በሩን እንቆልፍ። በሕዋሳቶቻችሁ እግዚአብሔር እንዲገባ በሩን እንቆልፍ። ከዚያስ እግዚአብሔርን ካስገባን በኋላ ለቅዱስ ዮሐንስ አፈወርቅ ወላጅ ከውጭ ቆም። ለምን? ይሄንን ሊያሳጣ የሚመጣ የሰይጣን ፈተና እሱን ተጋደሉ። እግዚአብሔርን እንዲያውቁ እያደረገ ልጆች ካሳደግን ሲያድጉ እግዚአብሔርን ካለማወቅ ሕይወት ውስጥ ይጠበቃል። በዚህ አብዛኛው ወላጆች ጥሩ ትምህርት ቤት ልጆቻችንን እንዲማሩ እንደምናደርገው ሁሉ ጥሩ መንፈሳዊ ትምህርት እንዲማሩ እናርጋቸው። ጥሩ ልብስ እንደምንለብሳቸው የጽድቅ ልብስ እንዲለብሱ እናርጋቸው። ተግባራዊ ክርስትና እናለማምዳቸው። ለድሆች መስጠት ልጆች እንዲሰጡ፣ ካላቸው ላይ እንዲያካፍሉ፣ እንዲዘምሩ፣ ሲበሉ እንዲያማትቡ፣ ሲጨርሱ ስብሐት እንዲሉ፣ ሲተኙ የሚያስተኛ አምላክ ዓይን እንደሚያስጨፍን፣
ሲነጋ ያ የተጨፈነውን የሚገልጥ አምላክ እንዳለ እንዲያውቁ ያሳደራቸውን አምላክ አመስግነው ውላቸው የፍቅር እንዲሆንላቸው ሰላማዊ እንዲሆንላቸው ከልጅነት ይህን ከሰጠናቸው ሲያድጉ ጠባቂ መላካቸው አብሯቸው ስላለ ይጠብቃቸዋል። ሲያድጉ ከዚህ ህይወት ውስጥ አይወጡ። ችግር ፈተና ቢያጋጥማቸው ራሱ ጸሎት ይሄንን የሚፈታ መሳሪያ እንደሆነ ከልጅነት ተለማምደው መጥተዋል። ስለዚህ እሱን ማሰብ በእውነት የሚገባ ነው። ስለዚህ ወላጆች በዚህ የመንፈሳዊ ህይወት ውስጥ አላደግንም ልጆቻችንን ለማስተማር ብለን ካል እኮ አንድ ነገር ነው። የተበላሸ መኪና ብለን የሚደረገው የተበላሸ እኮ መኪና ለማስተካከል የመኪናዋን ቀለም ብንቀይራት መኪናው ይስተካከላል? በሆነ እድሜያችን ወጣትነት ላይ ያሳለፍነው የተበላሸ ነገር ካለን ወጣቶች ቀለም ቀብተን የወላጅነት የተብረቀረቀ ነገራችን ይዘን አንምጣ። ሞተሩ ከሆነ ወደ ተበላሸበት ቦታ እንውሰዱና እናሳክም። ልጅን ማስተማር ከፈለክ አንድ ወላጅ ቁጭ ብለህ ተማር። ከዚያስ ካንተ የሚገኘው ነገር ልጅ ላይ ይታያል። በምናወራው አይደለም በምንሆነው ነው ልጆች እኛን የሚያዩት። ስለዚህ እዛ ትንሿ ቤተክርስቲያን ውስጥ የምንሰራው ያበጎ ነገር ፍሬዋ ብዙ ይሆናል። እና ወላጆች ቤታችን ትንሿ ቤተክርስቲያን ነች እና ልጆቻችን የሚጸልዩባት ቦታ፣ ቃለ እግዚአብሔር የሚሰሙበት ቦታ፣ ቅድስናን የሚያደርጉበት መናኸሪያ ነው ያ ቦታችን። ስለዚህ የቅድስና ቤት እንዲኖረን በዛ ህይወት ውስጥ ከኖረን ልጆቻችን አድገው ነገ ቅዱሳንን የሚመስሉ ፍሬዎች ይሆናሉ ብዬ አስባለሁ። ለዚያ እግዚአብሔር ይርዳል። አሜን። ቀሲስ እንግዲህ የዛሬው መርሃ ግብራችን በወጣትነትና ክርስትና ዙሪያ የነበረን ምክር እንግዲህ መጋቤ አእላፍ ቀሲስ ዮናስ በሚገባ እንግዲህ አስተምረውናልና በቀጣይ ደግሞ በሌላ ፕሮግራም እንገናኛለን። አክብረውን ስለመጡ በድጋሚ እናመሰግናለን። ቀሲስ ይህንን ቻናል ሁላችሁም ሰብስክራይብ እያደረጋችሁ ለሌሎች እንድታጋሩና ከፍ እንድታደርጉት በትህትና እንጠይቃለን። ሰላም እግዚአብሔር ከሁላችን ጋር ይሁን።